እንደዚህ ያው ድግስ ቤት ወይም ደግሞ የሆነ ተጠርተ በጓሮ ነው የምትገባው እንዴ ንጹህ አሁን እንጀራ ሁለት ቁርጥ ምናምን አንስቶ ከሰጡ በቃ አይወዱም ማለት ነው በጣም አይወዱም እንዴ ተረፍ ያለ ነው ታና ማዘር ነው የበሉት እኮ ታና ከቀደሙት አብረበት በላ አብረ መብላት እኮ ነው ትራፊ ምን ችግር ሰክሰክ አድርገው ቀደም ግቤ ጠረጋችሁ አሁን እኛ ነው የጠረግነው እሺ ያው ደውል ትንሽ ነው በጣም በደም ብትበላለት ትንሽ ሶፍት ምናምን በማል ታገኛለህ ሶፍቱን ጥላለህ አንዳንዴ ይወጣል ሶፍት አልቀ አጥንት እንደው ና ብዙ ነገር አለ ቤተሰብ ኪነ ጥበብ ውስጥ እንድትገባ ይፈልጉ ነበር እናቴ አትፈልግም ነበር አሁን እየሰራ ያለው ቲቪ ሾው አለ ተጨማሪ ቲቪ ሾዎች የመስራት እቅድ አለ አዎ እንግዲህ ወደ ቴሌቪዥኑ ከመጣ ቴሌቪዥኑ ጥሩ ነገሩ ምንድነው የቴሌቪዥኑ ነገር ቢደላደል ብዙ ፕሮግራሞችን ቀርጸ ታስቀምጥና ጊዜው ሲደርስ አዎ እንደዛ ነው አንደኛ ለልጆችም ጊዜ አጣው ለልጆችም ያው መገኘት ባለብኝ በዓል ጊዜ አለገኝም በቃ በሆነ ጊዜ ነው እንትን የሚለውና እንትን አረኳቸው በጣም ምን ሰፈሰፉ አረኳ በቀን ሁለቴ ምን አወራቸዋለሁ ግን ወደ ቴሌቪዥኑ በርከት ብዬ ነው መጣው ሲትኮም አለ ሰራው ሲትኮሞች አሉ እኔም ተጉርበት አለው በያስብ ያለው እንደገና ደግሞ ሌሎችም ሰዎች የሚሰሩባቸው ለጻፋለሁ የጻፍኳቸዋለሁ በጣም አሪፍ ስለዚህ ለነሱም ጊዜ ያስፈልጋል ከልጅ ጋር ምናምን ማለት ነው እኔ አንድ ልጅ አለኝና ባለቤቴ ክፍለ ሀገር ማዘርጋ ነበር የወለደችው ከዛ እዚህ ስራ ሆኜ በወር ምናምን ሲሄድ ባለቤቴን ብላ ቀለደችብኝ ቶሎ ብትመጣ ይሻላል ለልጅ ከፍ ካለ ዳይፐር ይዞ የመጣው ሰው እየመጣ ይላል አለች